እዛኛው ቤት ጩኸት በስቷል። የጠላት ወረዳ በጣም ተረብሿል። የዲያብሎስ ጭፍሮች ተረብሸዋል። በጣም ይጮሃል። ጀሪካኑን ጭንቅላታቸው ላይ አድርገውት እንዲህ ነው ብሎ ቢያሾፉ የሚያያቸው ጠፋ። አዳራሻቸው ባዶ ሆነ። የተረፉት 5-6 ደጅ ወጥተው ሊያሾፉ ሞከሩ። የሹፈቱ ምልክት ደግሞ እግዚአብሔር ለበጎ አደረገው። ተደግፈን የምንሄደው እምነት የለንም። እኛን ካልተደገፉ ግን መኖር አይችሉም። እንደ ፓራሳይት እኛ ላይ ተጣብቀው እኛኑ ይነክሱናል፣ ደማችንን ይመጣሉ። እኛ ደግሞ እያማረብን እንሄዳለን። ድምፀ ነጎድጓዶቹ መምህራን በጣም የምንወዳቸው ወንድሞቻችን ዕውቀታቸው ብቻ እኮ አይደለም ድምጻቸው ምን የተሰለበው ከዚህ ቤት ሲወጡ ከተዋህዶ ቤት ከወጡ በኋላ ቅጥንጥን ማለት የተለመደ ነው። እዚህ ቤት ውስጥ ግን ሞገስ አለ። ክብርና ምስጋና ለአምላካችን ይሁን። ጥላ ርቋቸው ጸጋ እግዚአብሔር ተለይቷቸው ሊለቀስላቸው የሚገቡ ተሻግረው ይሳደባሉ። ስለዚህ እዚህ ቤት ጸሎት ሰምሯል። ተዋህዶ ደምቃለች። ታቦታችን ከፍ ብሏል። የሚያሳዩት ነገር ስለሌላቸው የኛን እያሳዩ ይነቅፋሉ። እግዚአብሔር ደግሞ የኛን አድምቆ እያሳየ ለነቀፌታ ያደረጉትን ለበጎ ያደርገዋል። ሰርተን እዛ ቤት ከተጨበጨበልን ጥቅም የለው። እነሱ ካሞገሱን አላከበርንም። እነሱ ሲናደሩብን ግን ሰይጣንን አደናብረነዋል። የሚዘርፍ ስብከት የላትም። የምእመናኖቿ ጀርባ ላይ የሚያራምድ ስብከት የላትም። ሳር የሚያስግጥ ወንጌል የላትም። የክርስቶስን ስጋና ደም የሚያበላ ግን አላት። የነፍስ ምግብ ወንጌል አላት ተዋህዶ። ዲያብሎስ ሲበሳጭ እየሰመረልን ነው። በነገራችን ላይ የስኬት መንገድ ላይ ፈተና የሚበዛብን እኛ እንደምንደርስ ሰይጣን ቀድሞ ስለሚያውቅ ነው። እቺ ነፍስ አያያዟ ዋዛ አይደለም። ወደ መንግስት ጠጋ ሲሉ የዚህ ቤተክርስቲያን ጠላት ይሆናሉ። ለምን? እዛ ጋር ሲደርሱ የሚሰፍርባቸው አካል አለ፣ ጥላቻ የሚያወርስ። የጠላት ወረዳ በጣም ተረብሿል። የዲያብሎስ ጭፍሮች ተረብሸዋል። እዛኛው ቤት ጩኸት በስቷል። ስለዚህ እዚህ ቤት ጸሎት ሰምሯል። ተዋህዶ ደምቃለች። ታቦታችን ከፍ ብሏል። የሚያሳዩት ነገር ስለሌላቸው የኛን እያሳዩ ይነቅፋሉ። እግዚአብሔር ደግሞ የኛን አድምቆ እያሳየ ለነቀፌታ ያደረጉትን ለበጎ ያደርገዋል። ቤተክርስቲያን እንደዚህ ናት። የተወረወረባትን ድንጋይ ሰብስባ መቅደስ አርጋ ተሰራዋለች። ክብርና ምስጋና ለአምላካችን ይሁን። አሁን ዓለም ሁሉ ፊቱን ወደዚህ እያዞረ ነው አይደለም እንዴ? በቃ ትልቁ አሜሪካ እንኳን ሳትቀር ቆሻሻውን ነገር አልቀበልም ብላለች አይደል? ያንን የሚያጸድቀው ደግሞ የነሱ ቤት እኮ ነው እንጂ ተዋህዶ በቆሻሻው አትታወቅም። ክብርና ምስጋና ለአምላካችን ይሁን። ምን ለማለት እንደፈለኩ ገብቷቸዋል አይደል? በቃ ስለ ወንድና ሴት ጾታ እንኳን በስርዓት አክብራ ጋብቻን ቀድሳ የምትሰጠው ተዋህዶ ብቻ ናት። ስለዚህ ዲያብሎስ ገና ያብዳል። ምክንያቱም በጣም ይጮሃል። ጀሪካኑን ጭንቅላታቸው ላይ አድርገውት እንዲህ ነው ብሎ ቢያሾፉ ያንን ቻናል ያየ ወደ አማናዊ ታቦት መጥቶ እውር ሲበራ ለምጻም ሲነጻ ወጣቱ ወገቡ እስኪለመጥ ምንጣፍ ሲያነጥፍ እያየ በዚሁ እየተማረከ ቀረ። ክርስቶስን በትክክል የምትሰብክ ተዋህዶ እርሷ ናት። ሰርተን እዛ ቤት ከተጨበጨበልን ጥቅም የለው አይደለም እንዴ? ሰሞኑን በሙሉ ስናገረው የነበረው ነው። በጣም ሊያበሳጭ ይችላል። የሚያበሳጨው በስጋ ነው። በነፍስ ካየነው ግን ለምን ይሄን አደረጉ? ኔትወርክ ዶነው በመላው ዓለም ለምን መሰላችሁ? በቃ የክርስቶስ ታሪክ ተናኘ። ወንጌል በተዋህዶ አንደበት ተሰበከ። እነሱ ለቡድን ሲሰሩ እኛ ለሰማይ ሰራን። እነ ቢቢሲና እና አልጀዚራ ትልቁን ክብረ በዓል ዘገቡት። የዓለም ጥበብ በሙሉ ከአይላፋት ዝማሬ ከልደቱ ጀምሮ እስከ ጥምቀቱ የሚያያቸው ጠፋ። አዳራሻቸው ባዶ ሆነ። የተረፉት 5-6 ደጅ ወጥተው ሊያሾፉ ሞከሩ። የሹፈቱ ምልክት ደግሞ እግዚአብሔር ለበጎ አደረገው። ዓለም ሁሉ ፊቱን አየ። የሚጠመቅ በዛ፣ የሚለወጥ በዛ፣ የክርስቶስ መዓዛ ያለው ትውልድ በዛ።